ማለቴ ሀሳብህ ምንድን ነው? አንተ አሁን ማለት ነው ሀሳብህ ምንድን ነው ማለት አልገባኝም። የአብርሽ ሀሳብ ጥቅልል ብሎ ወደ አንድ ሰው መሆን ያቃተው ሰው ነው አሁን ላይ አብርሽ። እውነት ስነግራችሁ ማለት ነው እንዴ ነፍሰ ጡሯን ማንከራተት ትንሽ አይከብድክም እንዴ? ማንከራተት እሷን አይከብድም? መውለጃዋ ነገ ዛሬ እየተባለ የምትጠበቅ ልጅ ነይ ብለህ 24 ሰዓት እያስቆምካት ምናምን ትንሽ አይከብድም? ይከብዳል በጣም። አንተ ቁርጠን ለምን አታሳውቅም? ከምትሆነው ሰው ጋር ለምን አትሆንም? አለቀ። እሷንስ ለምን ታጉላላታለህ? አልፈልግም ብላ ስትሄድ ለምንድን ነው እያልክ ታለቃቅሳለህ? እሺ ከህይወት ያሉትን ሰዎች አስወጣ፣ ከኔ ጋር መኖር ተፈለክ ስትል ማስወጣት አትችልም እንዴ? አላማ ምንድን ነው እንዴ? አንተ እኮ 24 25 ዓመት ይሆናል። እንኳን 24 25 ዓመት ቀርቶ አይደለም የ16 ዓመት ልጅ የ10 ዓመት ህፃን አሁን ላይ ያ ማሰብ ይችላል። ምን እየሆንክ እንደው አልገባኝም። ሰላም ሰላም፣ እንዴት ናችሁ? ዳን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ፣ ወዳችኋለሁ። በጣም ተገርሜ ነው ይሄን ቪዲዮ ይዤ የመጣሁት። በነገራችን ላይ ይህ ቻናል ቪዲዮም ስለቅ እየታየ አይደለም፣ ግን ሀሳብ ልስጥበት። ያየ ሰው ይሄው ያላያየው ማለት ነውና የአብርሽ አላማ ነገር ምናምን አልገባኝም። እኔ ሊገባኝም አልቻለም ማለት ነው። እንዴ ወንድ ልጅ አይደለህ እንዴ? ቆፍጠና አትልም እንዴ? እንዴ ትዳር እኮ ቀልድ ነው። ትዳር እኮ እንትን አይደለም እኮ ዝም ብሎ እቃቃ አይደለም እኮ። እንዴ ምን ሆነህ ነው? ወደ አንዱ ወደ አለች ሚስት ሳሳተር አትቀመጥም እንዴ? በቃ እኔን ከፈለከኝ ከኔ ጋር ተሰተር ስትልህ ኖ አትሰማም። ሁሉም እንዳይቀርብህ ከሁሉም ጋር ሸሸመኔው እንዳይቀርብህ ትፈልጋለህ ይመስለኛል። ነገር አሰንዝሮ ይቆጫል አብርሽ። እንዴ ምን እየሆንክ ነው? እና እውነት እኔ ያንተ ነገር ትታ ስትሄድ ታለቃቅሳለህ እንዴ? ከማለቃቀስ እንዴ ጉድ እኮ ነው። አስቀድሞ መጠንቀቅ ይባላል። ታሞ ተመሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። መጠንቀቅ አለብን። ይችን የመሰለች ካመለጠች አትገኝም። እሺ እውነት ለመናገር ማለት ነው ሩታ አሁን ባለችበት እውነት እኔ እንጂ 24 ሰዓት ይጠሯታል፣ ያቆሟታል። እኔ እኮ ግራ ነው የሚገባኝ። 24 ሰዓት ላይ ይሏታል፣ ትመጣለች፣ ያቆሟታል። አታሳዝናችሁም እንዴ? እንዴ እሷ ማስቡላት እንጂ አብርሽ ምን እየሆንክ ነው? እውነቴን ነው የምላችሁ። አብርሽን ጀግና ጀግና የምትሉ ሴቶች ማለት ነው እገረምባችኋለሁ ከሚባል በላይ በጣም እውነት ነው የምላችሁ። በጣም በእናንተ ላይ ቢደረግ የማትፈልጉት ነገር እኮ ነው እውነት ለመናገር በእናንተ ላይ ይሄ ነገር ቢደረግባችሁ እናንተ ራሱ ጥላችሁ ትሄዳላችሁ። እንዲሁም ሩታ ጎበዝ ልጅ ናት፣ የምሬ ነው። እናንተ ግን አብርሽዬ ጀግና ባለፈው ዕለት አረሱ ጌም ሲጫወቱ ራሱ አንበሳ እያወረዳችሁ ለአብርሽ። አቤት አቤት ሀብታሞች ማለት ነው ሀብታሞች። ለነገሩ ሀብታሞች እኮ ናቸው አንዳንዴ ቅመሞች ማለት ነው። ለነገሩ ቅመሞች ቀርቶ እኮ በጎች ሁነናል። በጎች ተብለናል ለካ። የምን ቅመሞች በጎች ተብለናል። አቤት ሀብታሞች ናቸው ቅመሞች። አቤት 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 ይሄን አንበሳ ስታወርዱለት እውነት እንዴ! እኔ እዚህ ጋር እሰራለሁ አንዱ ሲጎላ አንዱ ሲሞላ አንዱ ይጎላል፣ አንዱ ሲሞላ አንዱ ይጎላል። እናንተ ግን ጀግኖች ናችሁ። ሰውንም ሰፖርት እያደረጋችሁ አንበሳ እያወረዳችሁ በጣም ጎበዞች ናችሁ። ግን ሳላደንቃችሁ አላልፍም ማለት እኔ አልሞላልኝ ብለዋል። እውነቴን ነው የምላችሁ። አንዱን ስለው አንዱ አንዱን ስለው አንዱ አንዱን ስለው አንዱ አይሞላልኝም። እናንተ ግን ጀግኖች ናችሁ እና አንበሳ ስታወርዱ አይቼ አንበሶች ናችሁ። በእውነት ይመቻችሁ። እንዴ እናንተ እዚህ ጋር መታችሁ ሀብታም ከሆናችሁ ለኛም በቂ ነው። እውነት ለመናገር አንበሳውን ላብርሽዬ እንዴት ስታወርዱት ሳይ በጣም ነው የተገረሙ። እነማን ናቸው ስል ቅመሞች። ኧረ ቅመሞች አልኩት። አንቺ ቅመሞች አይደለም እኮ ስማችሁ በጎች ነው አሉ። ኦኬ ጥሩ ነው። ለማንኛውም ሩታዬ በርቺ የኔ እናት፣ ወደፊት ይሄንን ነው የምለው። ደግሞ ልጅና ሁሉም ነገር ይታያል እንደ ነገሩ ማለት ነው። ይሄ ግን የሚቀየር ሰው አይመስለኝም ማለት ነው። የሄርሚላ ፎንቃ ገብቶለታል ማለት ነው። አይ ነው